አንድ ተራ ፍራፍሬ ጉልበትን እንደሚጨምር፣ የምግብ መፍጨትን እንደሚያሻሽል እና የልብ ጤናን እንደሚጠብቅ ያውቃሉ? አዎ፣ ስለ ሙዝ እያወራን ነው። ሙዝ በዋጋው ተመጣጣኝ፣ ጣፋጭ እና በውስጡ በርካታ ንጥረ ነገሮችን የያዘ በመሆኑ በየቀኑ ወደ ምግብ ዝርዝራችን ልንጨምራቸው ከምንችላቸው ጤናማ ፍራፍሬዎች አንዱ ነው። በዛሬው ቪዲዮአችን በየቀኑ ሙዝ መብላት የሚሰጣቸውን 5 አስገራሚ የጤና ጥቅሞች እንመለከታለን። አንደኛ፣ ጡንቻ ያጠነክራል። ሙዝ በስፖርተኞች ዘንድ ተወዳጅ የሆነበት የራሱ ምክንያት አለው። በሙዝ ውስጥ የሚያገኙት ፖታሺየም እና ማግኒዥየም የጡንቻ ማሸማቀቅን ለመከላከል እና የጡንቻ ስራ ለማገዝ ይረዳሉ። ከስፖርታዊ እንቅስቃሴ በፊት ወይም በኋላ ሙዝ መብላት የሰውነትን ብቃትና ማገገምን ያፋጥናል። ሁለተኛ፣ የልብ ጤናን ይደግፋል። ሙዝ የደም ግፊትን ለመቆጣጠር የሚረዳው ፖታሲየም የተባለ አስፈላጊ ማዕድን በውስጡ ይዟል። ዘወትር ሙዝ መመገብ ለልብ በሽታና ለስትሮክ የመጋለጥ እድልን ይቀንሳል። በተጨማሪም ፖታሺየም የልብን ትክክለኛ ተግባር ለመጠበቅ ስለሚረዳ ሙዝ ለልብ ተስማሚ ምግብ ነው። ሶስተኛ፣ የምግብ መፍጨትን ያሻሽላል። የምግብ መፍጨት ችግር ካለብህ ሙዝ ሊረዳ ይችላል። ሙዝ በውስጡ ፋይበር በተለይም ፔክቲን የያዘ በመሆኑ ጤናማ የምግብ መፍጨትን እንዲኖር ያደርጋል። የሆድ ድርቀትንም ይከላከላል። እንደውም በምግብ መፍጫ ስርዓት ውስጥ የሚገኙ ጠቃሚ ባክቴሪያዎችን በመመገብ ጤናማ የሆድ ዕቃ እንዲኖር ይረዳል። አራተኛ፣ ፈጣን ጉልበት ይሰጣል። ሙዝ ተፈጥሯዊ የኃይል ምንጭ ነው። በውስጡ ካርቦሃይድሬት በተለይም እንደ ግሉኮስ፣ ፍሩክቶስ እና ሱክሮስ ያሉ ተፈጥሯዊ ስኳሮች ይገኙበታል። ይህም ለፈጣን ጉልበት ፍጹም ተመራጭ ያደርገዋል። ወደ ጂም እየሄዱም ይሁን በቀኑ አጋማሽ ድካም ስሜት ከተሰማዎት አንድ ሙዝ ወዲያውኑ ሰውነቱ ሊያነቃቃው ይችላል። 5. የአንጎል ጤና ያሻሽላል። ሙዝ ለአንጎል እድገት እና ስራ ቁልፍ ሚና የሚጫወተው ቪታሚን B6 በውስጡ ይዟል። ይህም የማስታወስ ችሎታን፣ ትኩረት እና አጠቃላይ የአንጎል ብቃትን ለማሻሻል ይረዳል። በቀን አንድ ሙዝ መብላት አእምሮ ንቁና ቀልጣፋ እንዲሆን ያደርጋል። ዋናው ነገር ሙዝ በዕለታዊ የኑሮ ዘይቤ ውስጥ ማካተት በጣም ቀላል መሆኑ፣ እንደ መክሰስ መብላት፣ በስሙዚ ውስጥ መጨመር ወይም ከቁርስ ጋር ቀላቅሎ መመገብ ይቻላል። ስለዚህ በየቀኑ ሙዝ መብላት ይጀምሩና ሰውነቶን የሚገባውን ተፈጥሯዊ ብርታት ይስጡት።